ለራሳቸው ጥቅም እንጂ ለማንም ሰው አስበው አይደለም። ማርያምን የግልጽ አድርጌ ነገራቸው ምንም ለራሳቸው አስበው አይደለም፣ ለራሳቸው ጥቅም ብቻ ለማንም አስበው አይደለም። እኔ አንድ ቀን እንደዚህ ስብከት ወደዚህ ነው ምናምን ቢያላቅ አላቅም አይደለም። ምክንያቱም ምን አገባኝ፣ ሰው ሁሉ የየራሱ ህይወት አለው፣ የየራሱ ታሪክ፣ የየራሱ አመጣጥ አለው። እኔ አይደለም ጓደኛዬ ማለት ነው። ለምን በቅርብ የማውቀው ሰው አይደለም። ክርስቲያን ኖሮ ሙስሊም ነው ቢለኝም፣ ሙስሊም ኖሮ ክርስቲያን ነው ቢለኝም፣ ፈጣሪ አለ ግን ሃይማኖት የለም ብዬ አምናለሁ። እንደዚህ ነጮች የሚያምኑት ቢለኝም ምን አገባኝ? ምንም አያገባኝ። የፈለጉ ማምለክ ማመን ይችላል። እኔ ምንም ሊያገባኝ ይችላል። እና እናንተ ደግሞ እዛ ሸንኮለን አትበሉ። ገባችኋል? ተውት። አይመለከታችሁም። ማርያም ራሳቸውን የጀምሩት ራሳቸው ዛይጨርሱት። በሃይማኖት የሚነሳ ነገር ደግሞ በጣም ከባድ። ምክንያቱም አንድ ቤት ውስጥ እንማቃቸዋሉ ላይ እናቱ ሙስሊም አባቱ ክርስቲያን እሱም ክርስቲያን ልጆቹም ክርስቲያኖች ማለት ነው። እንደዛሉ በቅርብ ላምጣላችሁ ላይክቺ ዱባይ ላይ ያለችው ሀቢባ ያለችው ለራሷ እሷን እና ይሄ ንግድ ነው። ሶሻል ሚዲያ ላይ ወጥተህ የሚሰበክ ስብከት የፈጣሪ የለም ወይ? ፈጣሪ በሶሻል ሚዲያ ላይ መጠቅ ወደ ገነት የምትገባበት ነገር የለም። የሶሻል ሚዲያ ላይ አንድ እንትን ነው የሸጣን ላይ እነ ሸጣን አስቡ። ምንም ጥቅም የለው። ገባችሁ? ሰው ዝም ብላችሁ የእነሱ መዳበሪያ አቱ። እኔ ክርስቲያን ነኝ። እናቴ አባቴ ቤተሰቦቼ በሙሉ እስከ ጫፍ 7-8 ዘሮችን ክርስቲያን ኦርቶዶክስ ነን። ከማንም ጋር ግን ተስማምቼ እኖራለሁ። ቤተሰቦቼ እዚህ ያሉት ደግሞ ሙስሊሞች ናቸው አብዛኞቹ ማለት ነው። ቤተሰቦቼ ስላቸው የምንኖርባቸው ማለት ነው። እና አይመለከታችሁም። ተውት። ምንም አይመለከታችሁም። ማርያም በጣም ከባድ እንደዚህ ያርገው ወደ ህዝብ ወደ ከሀገር አልፎ ወደ ህዝብ ነው የሚሄደው። ከህዝብ አልፎ ደግሞ ወደ ቤት ነው የሚገባው። ከቤት አልፎ ደግሞ ወንድምና እህት ነው የሚያጋድለው፣ የሚያፋጅው። እና እኔ ምክር አልወድም፣ ግን ዛሬ ትንሽ በስቶ አለቃለሁ። በጣም ይቅርታ። ሰው ስቢዞ እንትን አድርጉ። አይመልካችሁም። አትው በእነሱ ማለት ደስታቸውን ይፈልጉ ያሉት ከፈለጉ እናምናለን ይበሉ። ከፈለጉ አሁን እናቴ ትናንትና ያ እናትና ፈጣሪ አንድ አይደለም። ፈጣሪ ይበልጣል ከእናት አውቃለሁ። ሲሰድቧት ዋሉ። ላይክ በቃ የሚዘገንን ፎቶ ፕሮፋይል ላይ ፊት አድርገው የእናቴን ፎቶ ደግሞ ከጎን አድርገው ምናምን በጣም እየዘደዋት ነበረ። ምንም አልመሰለኝም። ምክንያቱም እናቴ በልቤ ላይ እንጂ ሶሻል ሚዲያ ላይ እናቴ የለችም። ፈጣሪ ደግሞ በልባችን ላይ እንጂ ሶሻል ሚዲያ ላይ የለም። እነዚህ ሃይማኖተኞች ነን ባዮች ደግሞ እዚያ ሶሻል ሚዲያ ላይ አይደለም እንደዚህ የሚደረገው፣ በውስጥ አሉት ግሩፕ ለማዋትሳብ ላይ ተከፍቶ ኦኬ፣ ሳውዲ አረብ ላይ ያሉ እህቶቻችን፣ ዱባይ ላይ ያሉት፣ ዩሮፕ ምናምን ግሩፕ ክፈቱ፣ ቴሌግራም ዋትሳፕ ክፈቱ፣ እዛ አርጉት። ሙስሊሞችንም ብትኖሩ እዛ አርጉት። መከራከርም ስትፈልጉ ደግሞ ቄሶች አሉ፣ ሼኮች አሉ፣ ኡስታዞች አሉ፣ መነኩሴዎች ምናምን አሉ። እነሱ የራሱን ሃይማኖት ስታከብር የሌላም ሃይማኖት ታከብራለህ። በዛው ንገርሽ እኔ አንቺ አሁን ለምሳሌ ንገርሽ ሙስሊም እንበልሽ ክርስቲያን ኦርቶዶክስ እንሻላለ፣ ግን ሙስሊም እኔ የአንቺ ሃይማኖት ያለከበርኩልሽ እኔ ሃይማኖት እንድታከብልኝ አልጠብቅሽም። ጨራሽ ልታከብልኝ አችልም። ምክንያቱም የአንቺን ሃይማኖት እያዋረድኩልሽ ነው፣ እየሰደብኩልሽ ነው፣ እንደዚህ ነው እያልኩልሽ ነው። ልታከብልኝ አልጠብቅም፣ አታከብርልኝ። እኔም እንደዛው እና እንደዚህ ከመሆን ለምን ደስታቸውን የፈልጉ አያርጉትም? እውነት ነው የኔ ወንድም፣ ጀግና ወንድም። የራሳችሁን አክብሩ። ከዛ በኋላ ከዛም አልፎ ደግሞ የማንም ሃይማኖት ማክበር አለባችሁ። ምክንያቱም የእናንተ እንዲከበርላችሁ ከፈለጋችሁ የሌላ ማክበር አለባችሁ። እንደዛ ነው። ጎበዝ ዝሓወይ እንትን በቃ ተጫዋች። ኦኬ
ለመጫወት ትንሽ ያለኝ ከታችኝ። በዛ ላይ ደግሞ እንትን የአሌክስን እናት ዘግዝቃችሁ ሲሳደቡ የነበራቸው አረጊቶች ምንም እንደማይመስለው ዛሬ አሳይቷቸዋል። ማለት የሰው ልጅ ለምን ትሳደባለች? የራሳችሁ ማት ላይ በጣም ከባድ ነው። ስለሚቀኑብህ ነው ባይዘወይ ለዛ ነው የሰው ልጅ ስትሰድበው ስለምትቀናበት ነው ከሰደብከው። እና እሱ ኩርት ብሎ ነው የሚኖረው። ወንድሜ ጀግና እንዳሐዊ በቃ ተጫወት። السلام عليكم ورحمة الله وبركاته. السلام عليكم. ما شاء الله. التقرينية بزح يفلطني أنا عربي، لكن موضوعك مرة حلو. عرفت يعني إذا بغى طعم صبوي نيرون الاحترام بين الآخرين. تردي خلني أنا ما أعرف كثير أمرينيا أو تقرينيا بزح يكلني، لكن إذا بغى طعم صبو نيرو ومكبر صبوي زحوي. وشهر مبارك عليك وعلينا، استمر اتقدم اكثر من كذا. انت فاهم علي انا اتكلم معك عربي؟ نفهم عليك. الله يخليك ويسعدك. اقول لك تقدم بنصايحك. فعلا نحن محتاجين نصايح. نحن كلنا اخوان، سواء كان مسلم كريستيان هندوس، كلنا اخوان سبحان الله. بس سبحان الله الواحد ايمانه ضعيف يقعد يزعل مع الثاني. فكانت نصيحتك مرة حلوة وبطعم تصبوا نيرو ومكبباركم ويا اللي أنا عرفته، وكلامك مرة جميل. وشكرا مرة شكرا على الفرصة كمان اللي أعطيتني إياها. يغني اللي زحول عدل زهر كاني كذا ربا مساخهم يتحازوا لي أحواتي. أنا بزح تقرينيا ويس أمريكا يكلني، لكن يغني اللي كمان يبلكم. وشهر مبارك يبلكم. اسلام كريستيان كلنا حادينا، والله يخليك. شكرا زحوي طعم يغني اللي. الله يخليك. شكرا مع السلامة. አያችሁ ጋይስ፣ አሁን ሙስሊሞች የራስን ስታከብር የሰውን ስታከብር ያንተን ይከብራል። እንደዚህ አክብሩ፣ ሃይማኖታቸውን አታሰድቡ። ምን ላችሁ? ለዚህ እናንተ አትሰሙም። ከምሬን እኮ ማርያም አሁን ወሬ አለ ራሱ ደስ ሲል ማለት እኔ ላይክ ልንገራችሁ ማለት ነው። ለሃይማኖት ምናምን ላይ እንዳታስገቡት። ይሄ ምን ባለው ቢስሚላህ አርራህማን ራሂም ገለም ምናምን የሚለው አለ። እስከ መጨረሻ አውቃለሁ ባቻ ምንም አይመስለኝም። አሁን እኔ ምንድን ላይ ሰው ሆኜ ሰው ሳልሆን ኦብጂስስ ሰው ነኝ ግን ምንድን ነው ያደረግሽው? ብሎክ አድርገሻት እንዳትሆኝ ብቻ እና ሰው ነኝ ግን ላይክ ብስሚላህ ራሕማን ራሒም ማሊክ የውም ዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ምናምን የሚላሉ አውቀዋለሁ። ሜርሲ ዮናስ። ግን አክብር። በፐርሰናል ተረጋገጥ። ምን አገባኝ? ርገጥ ኦኬ። እሺ ወንድም አለ። ኦኬ አመሰግናለሁ ስለሰማችሁ፣ ከልብ አመሰግናለሁ። ሩን ላስገባት እንዴ ጋይስ? ምን ይመስላችኋል? እስኪ ተናገሩ። ሩን ላስገባት ይቺ ከአሌክስ ከማንም ሰው አምጥልኝ። ከቤታዩ ጋር ጀምረው የነበረው ልጅ አለ። አንተ ይሄ ልጇ እንደዚህ ስጣት ላይ ነበረችው።